ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን ማል የሚለውን የአፋን ኦሮሞ ጥያቄያዊ ቃል በአረፍተ ነገር እንግዲህ ማል ምን ማለት ነው? ዋት የሚለውን ደብሊው ወርድ የሚተካ ነው። በምሳሌ በአረፍተ ነገር እናየዋለን ማለት ነው። አኒ ማልጎዳ እኔ ምን አደርጋለሁ? ዋት ዱ አይ ዱ። ማልጎዳ ምን አደርጋለሁ? ኢኒ ማልጎዴ እሱ ምን አደረገ? ዋት ዲድ ሂ ዱ። ማልጎዴ ምን አደረገ? ኢሸን ማልጎቴ እሷ ምን አደረገች? ዋት ዲድ ሺ ዱ። ኢሸን ማልጎቴ ምን አደረገች? አቲ ማልጎቻ ጅርታ አንተ ምን እያደረክ ነው? ዋት አር ዩ ዱዊንግ። ማልጎቻ ጅርታ ምን እያደረክ ነው? አቲ ማልጎቻ ቱርቴ አንተ ምን እያደረክ ነበር? ዋት ዌር ዩ ዱዊንግ ምን እያደረክ ነበር ይሆናል። እንግዲህ በዚህ ውስጥ የወሰድነው ጎቹ የሚለውን ቃል ከእያንዳንዱ ተውላጠ ስሞች አንፃር ነው የተመለከትነው። ጎዳ ማልጎዳ እንግዲህ in the present time ነው። ማልጎዴ ምን አደረገ in the past time ነው ያየነው። ማልጎቴ ለኢሼን ነው ጎቹ የሚለው ቃል ኮንጁጌት የተደረገው in the past time ነው። አቲ ማልጎቻ ጅርታ ምን እያደረክ ነው? ይሄ ደግሞ present continuous tense ተጠቅመን የጠየቅነው ነው። ማልጎቻ ጅርታ ምን እያደረክ ነው? አቲ ማልጎቻ ቱርቴ ምን እያደረክ ምን ነበር? ምን እያደረግሽ ነበር? what were you doing ይሄ ደግሞ past continuous tenseን ተጠቅመን የጠየቅነው ነው ማለት ነው። አኒ ማላጎዱ እኔ ምን ላድርግ? what shall I do ይሄ ደግሞ እንግዲህ ኢምፕሬቲቭ ብለን በተመለከትንበት የትምህርት ክፍል ግሱ ሃ የሚል ቃል ከፊት ሲደረግበት ቀጥሎ የምንወስደው ሞዲፋይድ ሲምፕል ፕሬዘንት እንደሆነ አይተን ነበረ። እንግዲህ ለጎቹ እኔ ላድርግ ሲሆን አኔ ሃጎዱ ይሆናል። ምን ላድርግ ሲሆን ማል ሃጎዱ ይሆናል ማለት ነው። አኒ ማል ሃጎዱ ምን ላድርግ፣ ማል ሃጎዱ ምን ላድርግ። what shall I do አኒ ማል ሲገርጋሩ ምን ልርዳ። what shall I help you ማል ሲገርጋሩ እኔ አንተን ምን ልርዳ፣ እኔ አንቺን ምን ልርዳሽ። ማል ሲያገርጋሩ ምን ልርዳሽም ይሆናል። ኩን ማሊ ይሄ ምንድን ነው? what is this ኩን ማሊ ይሄ ምንድን ነው? ሱን ማሊ ያ ምንድን ነው? what is that ሱን ማሊ ኩን ይሄ ማለት ነው። ሱን ያ ማለት ነው። these are subject demonstrative pronouns ብለን ያየናቸው ናቸው ማለት ነው ለነጠላ ቁጥር። ማል በርባዴ ምን ፈለክ? what did you want ማል በርባዴ አንተ ምን ፈለክ ነው። ይሄ እንግዲህ አቲ ማል በርባዴ አንቺ ምን ፈለክሽም ይሆናል። አቲ ማል በርባዴ በርባዶ የሚለውን in the past ኮንጁጌት አድርገን ነው። ማል በርባዴ ምን ፈለክ፣ ምን ፈለክሽ። ማልቱ ኡመሜ ምን ተፈጠረ? what happened ማልቱ ኡመሜ ምን ተፈጠረ። ማልቱ ሲሙደቴ ምን ገጠመ። እንግዲህ ሙደቹ መግጠም ነው። መግጠም እንግዲህ አክሲደንት ይሄ መግጠም ፋይት ማድረግ መጣላት ሳይሆን ገጠመኝ ለማለት ነው። ማልቱ ሲሙደቴ ምን ገጠመ ይሆናል ማለት ነው። አቲ ማልታቴ አንተ ምን ሆንክ፣ አንቺ ምን ሆንሽ። what happened to you ማልታቴ ብዙ ጊዜ እንሰማዋለን። ማልታቴ ምን ሆንክ፣ ምን ሆንሽ። እንግዲህ ግሱ ተኡ ነው። ይሄ ምን ሆንክ ሲል እንግዲህ አልፏል። ኦሬዲ ሁነቱ አልፏል፣ የሆነው ነገር አልፏል። ስለዚህ ፓስት ስለሆነ ታቴ የሚለውን አላፊ verb form እንወስዳለን። ተኡ ነው ግሱ the simple past tense form of the verb ተኡ with respect to አቲ ታቴ ስለሆነ ነው ማልታቴ የምንለው ማለት ነው። አቲ ማልታቴ አቲም አይጨመርም፣ እንደውም ብዙ ጊዜ ኦሚት ይደረጋል። ማልታቴ ምን ሆንክ፣ ምን ሆንሽ ማለት ነው። what happened to you ማለት ነው።